ቶሎ መጨረስ የሚቸገር ወንድ ሴተኛ ዳሪ ጋር የሚሄድ እድሉ ከፍ ይላል ወይ የሚል ሪሰርች ተሰርቶ ነበረ። ይሄም ለምንድነው አንድ ወንድ ቶሎ መጨረስ የሚቸገር ከሆነ የሚወዳት ሴት ጋር ግንኙነት ማድረግ ይፈራል። ባላስደስታትስ፣ ብትሰድበኝስ፣ ጀጅ ብታረገኝስ የሚለው ነገር ያሳቅቃቸዋል። ስለዚህ እሱን ሽሽት ኮምፎርታብል የሆነ ኤሪያ ይፈልጋሉ። ማለትም ሴተኛ ዳሪ ጋር ስትሄዱ ባላስደስታት ችግር የለውም፣ በተደጋጋሚ ባረኩት ቁጥር ልምድ ይዛለሁ፣ ኮንፊደንስ ይስተካከላል፣ ቶሎ የምጨርሰውም ይስተካከላል የሚል የተሳሳተ አስተሳሰብ አለ። ሴተኛ ዳሪ ደረጃ እንኳን ባይደርስ ብዙ ሴቶች የተለያዩ ሴቶችን በመቀየር ከነሱ ጋር ግንኙነት በማድረግ ቶሎ መጨረሱ ይስተካከላል የሚል የተሳሳተ አስተሳሰብ አለ። ቶሎ መጨረስ የምትቸገሩ ከሆነ ማለትም ግንኙነት ከጀመራችሁ ጊዜ ጀምሮ ከ1 ደቂቃ ያነሰ የምትቆዩ ከሆነ ኦር ከሆነ ጊዜ ጀምሮ በፊት ጥሩ ፐርፎርማንስ ኖራችሁ ከ3 ደቂቃ ያነሰ መቆየት ከጀመራችሁ ማለት ነው። ይሄ ደግሞ 6 ወር ካለፈው ሕክምና ማግኘት ያስፈልጋል። በሆርሞን መዛባት የመጣ ነው ወይ በዘር የመጣ ነው ወይ የሚለውን ቼክ አድርጎ ማስተካከልና ሕክምና ማግኘት ይቻላል። በተጨማሪ ደግሞ የሚያግዛችሁ ቴክኒኮች አሉ፣ ኬግል ኤክሰርሳይዝ እና ስቶፕ ኤንድ ስታርት። እሱ ደግሞ ኔክስት ቪዲዮ ላይ እናያለን። ቴንክ ዩ